ፖርትሬት ያለውን የናሽናል አይዲያችንን እንዴት አድርገን ወደ ላንድስኬፕ እንደምንቀይር እናያለን። እስከ መጨረሻው ተከታተሉ። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ደግሞ እንዴት አድርገን ናሽናል አይዲን ፕሪንት ማድረግ እንደምንችል እንዲሁም ደግሞ ለናሽናል አይዲ የሚያስፈልጉትን እቃዎች ምን ናቸው የሚለውን በዛሬ ቪዲዮአችን የምናይ ሲሆን እንዲሁም ደግሞ ብዙዎቻችሁ በጠየቃችሁት መሰረት ኮመንት ላይም እየጠየቃችሁን ስለሆነ ላንድስኬፕ እና ፖርትሬት እንዴት አድርገን ነው አስተካክልን ፕሪንት የምናደርገው የሚለውን በዛሬ ቪዲዮአችን በደንብ አድርገን እናያለን። እንዲሁም ደግሞ ይህንን ለመስራት ምን ያስፈልጋል የሚለውንም እናያለን ማለት ነው። ወደ ቪዲዮአችን እንሄዳለን። በመጀመሪያ የሚያስፈልጋል እቃዎቹ ናቸው። ለምሳሌ በዋነኝነት ኢፕሰን ፕሪንተር ያስፈልገናል፣ ከለር ፕሪንተር ማለት ነው። ከለር ፕሪንተር ብዙ ጊዜኛ የምንጠቀመው ወይም ደግሞ አፎርደብል ነው ብለን ብናስበው ኢፕሰን ፕሪንተር ነው። በመቀጠልም ፕሪንት ካደረግን በኋላ ለማሸግ ወይም ደግሞ ላምኔት መደረግ ስላለበት ፒቪሲ ካርዱን ስለዚህ ለሱ ደግሞ ምን ያስፈልገናል? ኤስሪ ላምኔተር ያስፈልገናል ማለት ነው። ኤስሪ ላምኔተር ካለን ደግሞ ላምኔት ያደረግነውን በቅርጽ ለመቁረጥ አይዲ ከተር ያስፈልገናል ማለት ነው። እንዲሁም ደግሞ ዋናው ፒቪሲ ካርድ ወይም ደግሞ ፕሪንት የምናደርግበት ማቴሪያል ማለት ነው፣ ካርዱ ማለት ነው፣ እሱ ያስፈልገናል። ስለዚህ እነዚህን አራት እቃዎች ካሟላን በኋላ ነው ስለ ናሽናል አይዲ ፕሪንት እንዴት ማድረግ እንደምንችልና ፕሪንት ማድረግ የሚያስፈልጉትን ነገሮች የምናሟላው ማለት ነው። እነዚህን እቃዎች እኛ ጋር ማግኘት ትችላላችሁ። እንዲሁም ደግሞ ሌላ ቦታም ገበያ ላይ በደንብ ስለሚገኙ መግዛት ትችላላችሁ። ሌላው ደግሞ ምንድነው ላንድስኬፕ እና ፖርትሬትን እንዴት ማሻሻል እንችላለን ወይም ደግሞ እንዴት አድርገን ነው የሚለውን የዩቲዩብ ቻናላችን ዲስክሪፕሽን ላይ ማለት ነው ሊንክ እናስቀምጥላችኋለን። እዛ ሊንክ ላይ በመግባት ናሽናል አይዲያችሁን ራሱ ፖርትሬቱን ወደ ላንድስኬፕ የሚቀይርበት ሲስተም አለ ማለት ነው። ስለዚህ ፖርትሬት ዳውንሎድ ካደረጋችሁ በኋላ ወይም ደግሞ ናሽናል አይዲያችሁ ከቴሌብር ላይ ዳውንሎድ ስታደርጉት ናሽናል አይዲውን በፖርትሬት ነው የሚያደርገው፣ ወደ ላንድስኬፕ ደግሞ የሚቀይርልን ዌብሳይት አለ ማለት ነው። እዛ ዌብሳይት ላይ የኛን ናሽናል አይዲ ስናስገባለት እሱ ዳይሬክትሊ ይቀይርልናል ማለት ነው። እንዴት እንደሚቀይር ደግሞ እንደዚሁ አሁንም ማሳያችሁ ይሆናል ማለት ነው። ዲስፕሌይ ላይ እንደምትመለከቱት ማለት ነው። ናሽናል አይዲ ሊንኩን ኮመንት ሴክሽን ላይም እንዲሁ ያስቀምጠናል። ኮመንት ሴክሽን ላይ በመግባት ሊንኩን በመጫን ወደ ሳይቱ መሄድ ትችላላችሁ። በመቀጠልም ደግሞ የእናንተን ያወረዳችሁትን ፒዲኤፍ ማለት ነው ፊቱንና ጀርባውን ለየብቻ ታስገቡለታላችሁ። እሱም ወደ ላንድስኬፕ ቀይሮ ይሰጠናል ማለት ነው። እንዲሁም ደግሞ ከሰጠን በኋላ ፕሪንት ስናደርግ ፊትና ጀርባውን እኛ ራሳችንን አሬንጅ አድርገን ፕሪንት የምናደርገው እንዲሁም ደግሞ ፓኬጅ ነው እና ዌብሳይቱ ላይ ከ50 ጀምሮ ማለት ነው 50 100 150 ፕሪንት ለማድረግ የምትፈልጉትን ብዛት በእያንዳንዱ ፓኬጅ ማለት ነው ለ50 ለብቻ ያስከፍላችኋል። ለ150 ለብቻ እያስከፈለ ነው ፖርትሬቱን ወደ ላንድስኬፕ የሚቀይርላችሁ። እንዲሁም ደግሞ ሶፍትዌሩ አይሰራም ለምትሉ ወይም ደግሞ እንዴት አድርገን ነው እርግጠኛ መሆን የምንችለው ለምትሉ አንድ ፍሪ ይሰራል። ስለዚህ አንድ ፔጇን በፍሪ ሞክራችሁት እዛ ላይ ባያችሁት መሰረት ቆንጆ አድርጎ ይሰራላችኋል ማለት ነው። እንዲሁም አይታችሁት አስተያየትም ካላችሁ ጥያቄም ካላችሁ ሳይቱ ላይ ማለት ነው እኛን ማናገር ትችላላችሁ። እንዲሁም እንደዚህ አይነት መረጃዎች እንዲደርሳችሁ የኛን ቻናላችን ማለት ነው ይሄኛውን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ ኮመንት በመጻፍ አጋርነታችሁን ግለጹ። እንዲሁም ደግሞ እንድንሰራላችሁ የምትፈልጉት ማንኛውም ቪዲዮ ካለ ኮመንት ላይ ብጽፉ የሚደርሰን ይሆናል። ባስቀመጥነው ሊንክ በመግባት ናሽናል አይዲ ኮንቨርተር የሚለውን ተነካላችሁ። ከዛም ኢሜይላችሁን ታስገባላችሁ ማለት ነው። ፐርሰናል አይዲንቲቲያችሁን እንደሞላችሁለት ከቴሌብር ላይ ዳውንሎድ ያደርጋችሁትን ታስገባላችሁ። በመቀጠልም ኮንቨርት ያደርግላችኋል። ከዛም እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እናመሰግናለን።